ከውጭ ሲመጣ ሰላም አለይኩም ሲል ወአለይኩም ሰላም ያላለች ሚስት አይደለች። ወአለይኩም ሰላም ወራህመቱላህ ደህና ዋልክልኝ እንዴት ዋልክልኝ ብላ ብትለው ምንድነው ምንም ጎልባት ነገር አለ? እሱ እንደዚህ ስለሆነ እንዲህ ስለሆነ ላከፍ ወንድን እኮ መሳም የምትችለው ሴት ናት፣ ወንድ አይደለም። ሴት ናት። ሴት ጥሩ ከሆነ ጥሩ ስነ ምግባር ቢያጠፋም ቢሆን ቀስ ብላ በመመካከር የምታደርግ ሴት ከሆነች የኔ ባለቤታው እንደዛ ከብዙ ነገር ነው የመለሰች ከብዙ ነገር እና ስለዚህ ምን ልልህ ነው ያው እኔ መቼስ ወታደር ነኝ። ወታደር ደግሞ ግድ የለውም ማንኛው ነገር ሲያደርግ ምን ሲል ከህፃናት ጋርም ልጫወት ይችላል። ታው የኔሱ አያስፈልግ ከልጆች ጋር መጫወት ጥሩ አይደለም። ደግሞ ገንዘብህን ሚስ አታድርግ። እንዲህ አይነት ነገር ይጠብቀናል። ልጃችን ገና ከኛ ብዙ ነገር ይፈልጋል። ታው አታባክ። እሺ በቃ ለምን ተፋቅረን ነው የተጋባ ነው። ቤተሰብ መርጦልኝ ቤተሰቧን አይቶ ነው የገባው። ስለዚህ አሁንም ቢሆን ወጣቶችም ቤተሰብም ማየት ትልቅ ነገር ነው። የልጅቷ አቋም የሚለካው በቤተሰቦቿ እና ስለዚህ ይሄንንም ተጨማሪ ብታደርጉት ጥሩ ነው። ከዛ በተረፈ ግን መመካከሩ እጅግ በጣም ነፃነት በግልጽ መወሻሸት የሚባል ነገር ትዳርን ያበላሻል። ከዛ በኋላ ወንዱ ሲረባል አይረባም። ከዛ በኋላ ቢወጣም እንኳን አይሳካለት፣ ለሷም ብትወጣ አይሳካላት። ስለዚህ እንዲሳካና ጥሩ ኑሮ ለመኖር ከተፈለገ ግን ከዱዓ ጋር ጨምረንበት ቅን ነገር እየተነጋገርን ጥሩ ነገር እየተነጋገርን ከሆነ ግን ትዳሩ የተሳካ ምንም እንትን የሚለው ነገር የሚያግደው ነገር አይኖርም ማለት ነው። ይሄን ያህል መስዋዕትነት አሁን ጊዜ ያሉ ትዳሮች መክፈል የሚያቅታቸው ለምን ይመስላችኋል? አዎ አሁን መክፈል የሚያቅታቸው መሰለ ዛሬ አብዛኛው ትዳር እንጭጭ የሚቀጭበትስ ምክንያት እንደው አያይዘው ይመልሱ። እንግዲህ ምን አለ መሰለህ በእንጭጭ የሚቀጭ አሁን እንዳልኩ ግልጽነት መጉደል ነው። ግልጽነት የለም። ሁለተኛ ነገር ደግሞ ይሄ ሞባይል የሚሉት ዘመን አመጣሽ የዘመኑ ሁኔታ እሷም እዛ ጋር ስልኳን ይዛ ቁጭ ትላለች፣ እዚህ ጋር ልጁም ማምጣ ይላል እና በዛ መሃል ንግግር አይኖርም። እዛ ወይ ደክሞት ይውላል ይሄዳል ይተኛል። በቃ ውይይት የለም። ገና እንደተገባ ስልኮቹን ሁሉ ቁጭ ማድረግ አስፈላጊ ነገር። በቃ ቀን ስራ ላይ ውለናል፣ ማታ ደግሞ ቁጭ ብለን አብረን መጫወት ነው። ወላ ማንም ይኑር ማንም ይኑር። ስለዚህ ይሄ ነገር ስለሌለ በቀላሉ እሷም ትፈልገዋለች ባሏን እንዲያናግራት እንዲያጫውታት ትፈልጋለች። ቤት ነው ያዋለች ልጆቹን እንትን ስትል ነው ያለች ኬር ስታደርግ ነው ያለችው። ስለዚህ ኬር ማድረግም ከሱ በላይ የሚያደክም ነገር ነው እና ስለዚህ ያንን አለመረዳት ሰው ስለዚህ አማራጯ ምንድነው? ምን አለበት በቃ ብቻዬን ብኖር የሚል ሁኔታ ይመጣል። እሱም ደግሞ ምን አለበት እሷ ስመጣ መጨቀጭቀኝ ከሆነ ሞባይሌን አስቀምጥ እንዲህ የምትለኝ ከሆነ ምን ያደርጋል ብሎ ይሄ ሁሉ አለመግባባት የሚመጣው ደግሞ እንግዲህ ወይ ከሱ ነው ወይ ከሷ ነው። ስለዚህ ይሄን ነገር እንዴት እንፍታው የሚለውን ነገር ቁጭ ብለው መነጋገር ማንንም ሁለትና ሶስተኛ ሰው ሳይገባ ሁለቱ ተወያይተው የሚፈቱት ጉዳይ ነው እና ይሄ መኖር አለበት ግድ ይላል። እናንተ በትዳር ውስጥ የሚያጋጥማችሁን ችግር እንዴት ነው የምትፈቱት? አዎ ነገርኩ እኮ አሁን እኔና እሷ እኮ በቃ ያው በሁሉ ነገር እንግባባለን። በእኔ መሃል ምንም አይነት ችግር በእርግጥ ወንድ ነኝ ችግር የለም ማለት አይቻልም። እንግዲህ ያው ወታደር ስትሆን ደግሞ ከረዳሽ ነው ምንም ብዙ እንትን አትልም። ግን ዛሬ ገርታኝ ለዚህ ያበቃችኝ እሷ የሷ ማወቅ ነው። የሷ ከዛ ከቤተሰብ ውስጥ መፍለቅ ዲሲፕሊን ካለው ቤተሰቦች ስለወጣች እኔንም በዲሲፕሊን እንድታነጽ አርጋኛለች እና ስለዚህ በብዙ መልኩ መልሳኛለች ነው የሚባለው። አልহামዱሊላህ ረብል ዓለሚን አላህ በረካ ያርጋት። በሁሉ ነገር ብዙ ነገር ነው እኔ ከሷ ያገኘሁት ብዙ ነገር ብዙ ትምህርት የተማርኩት እኔ አይደለሁም ጓደኞቿ ራሱ ከቤት ሲጣሉ ባለ እንዴት ተጣላ ምንድነው የሚያጣላችሁ? ሰይጣን እንዳይገባ ራሳችሁ መከልከል አለባችሁ እንጂ እንዴ ለሰይጣን በራችሁን ትከፍታላችሁ? እና ስለዚህ ለምን ቁጭ ብላችሁ ተነጋገሩ። ሚስት በቃ እሱ እንደዚህ ነው የሚለውን ሌላ ጥርጣሬ ውስጥ መግባት ትተሽ ተወያዩ። ወይት ብዙ አሉ አሁንም ቢሆን ይሄው እንግዲህ አላህ ምስክሬ ነው በትክክለኛው ነገር ነው የምናገር የሚያዳምጡንም አሉ እና ስለዚህ ብዙ ትዳሮችን እንዲሳኩ በማድረግ ላይ አስተዋጽኦ አድርጋለች ነው ማለት አሁን ስለታመመች ነው ያልመጣችውም እና ስለዚህ መታ አብራኝ እዚህ ብትገኝ ደስ ይለኝ ነበር እና ግን ያው ትንሽ የዲስክ ህመም ስላለባት መቀመጥ ስለማትችል ለዛ